ፓርት 3 ይዤላችሁ ከተከስቻለሁ። ተማና ብሩ ናቸው። ምን ፊልም አስታውሳችሁ? ጁማንጂ የመጀመሪያው ሲን አይደል? እንደዚህ የሚወድቁት መስለኝ እስቲ የት ነው ያለነው? እንደ ሚድል ኦፍ ኖዌር ነው። እነዚህ ልጆች እንዴት ነው የሚሰሩት? የባለፈውንም ምንድነው የምን ዴንታል ክሊኒክ ነው ምናምን እንትን ቻሌንጅ ላይ ከሾፋችሁት በጣም የሚገርም ነገር ነው ይሰሩ ይችላል። የሆሊውድ ፊልም ነው የሚመስለው። በቃ እንዴት ወደዚህ ልመጣ ቻለ? እንኳን ወደ ሲንዲኩ በሰላም መጣችሁ ማለት ይኸውላችሁ፣ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? ያለ ነው። እግዚአብሔርም ያክላችሁ የለም። እንዴት አድርጎ ነው የሰሩት? በመቤት ቀለቅሶ የለበት ምን የለበት። በቃ ይሄ ሁሉ ፊልም በቃ አላዲን ምናምን በጣም ነው የሚችሉት የምር። በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለ ምንም ጥረት ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐርማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። ይሄርግን በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? ሰላም። አሁን ያላችሁበት ከተማ እንትን መሰለኝ፣ ግን አይዲያው መሰላችሁ የሆነ ከላይ መጥተው ሲወድቁ እንትን አፕ ውስጥ ነው የገቡት። የጁማንጂ እንትኑን ኮንሰፕቱን ካወቃችሁት የፊልሙ ማለት ነው። የጁማንጂ ፊልም ላይ እንትን ሲዲ ውስጥ አይደል ሲዲውን ሲያስገቡት ውስጥ አይደል ጌም ውስጥ ያስገባቸው እንደዛ ማለት ነው። አፕ ውስጥ አስገብቷቸው ነው እና አፕ ውስጥ ያለ ነገር ነው። እስቲ ይባላል በዚህ ከተማ ህይወት የተፈጠሩ ንግጥሳ ከብርሃን ፍጥነት በላይ የምትጓዝበት የዶሮ ላባን ያህል ቀላል የሆነችበት የቴክኖሎጂ ከተማ። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፍ ግብይቶችን ለመገበያየት ለምሳሌ ከሺን ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ሆናችሁ የመዝናኛ ክፍያዎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው። ማርያምን በጣም ነው የሚችሉት። እግዚአብሔር
ይሄን እንትን ካላሸነፉት በጣም ነው የሚደብረኝ። እኔ ራሱ እኔ ሳይድ ይዣለሁ። እኔ እነ ጉተማና የብሩ እንትን ሳይድ ነኝ። የምር በጣም ነው የሚችሉት። እንደዚህ እንትን የለም ሁላ እንደዚህ ታይቶ አይታወቅ። ሙሉ ቅጭ የሆሊውድ ፊልም እኮ የሚመስለው። በዛ ላይ በቃ ጥርት ያለ ለቅሶ ምናምን አዘን ምናምን አይልበትም። በቃ ጥርት ያለ ማለት ነው። በአሁኑ ካልሰጣቸው በጣም የሚከፈኝ አበቃል ይላል። ድምፁ እኮ የዱላላ ህዝብ ሆይ ንጉሥ አበቃል ፊታችሁ ቆሜያለሁ። ዛሬ የተቀደሰች ቀን ናት። ለኔ ስጦታ የምትሰጡበት ቀን። ዘብ አቤት ንግሥት ሆይ። የመጀመሪያ ስጦታ አቅራቢውን አስገባ። ታዛዥ ነኝ። ንጉሥ ሆይ እኔ ለእርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት። ሙሽ ይሄ ነው ለኔ የሚመጥን። ማርች ጨርሱት። ምንድነው የምትሰሩት? ጨርሱ አላለችም እንዴ? ታዲያ ሰውዬው ነው አሙዙን አልኩ እንዴ? አረ ንጉሥ ሆይ ምን አረኩ? አበቃል። አረ ወደ ሁለተኛውን ሳቅርቡት። የማንም ከንቱ አበሳጮት አይደል ንጉሴ? እኔ ክሶታለሁ። ማስቲ ቆቀረው ያንቺ ምን እሺ ነው ሙድ እያያዙብኝ ነው ያሉት? አይዞህ በቃ እንዴት አልናደድም? እናንተ ንጉሳችሁ ላይ ሙድ እያያዛችሁ ናላችሁ። ተዘጋ ውጓት አንቺ ሰውነሽ ቆቆሪት። ይሄ ደግሞ የማይክል ጃክሰን ሙዚቃ ካስታወሳችሁት፣ የማይክል ጃክሰን ምን የሚለው ሙዚቃ ነው? ርዕሱን ካስታወሳችሁት ኮሜንት ላይ ያሳውቁኝ ነው። የማይክል ጃክሰን ሙዚቃ ላይ የሆነ የሱ አይነት እንትን ያለው መጨረሻ ቆቆሪት አይደለም። ንጉሳችንን ማጫወቻ ታርጋለሽ ደግሞ ትበላለች እንዴ? አንቺ ትበያለሽ? ስጦታ አምጥተሽ ምንድነው? ቆይ ምንድነው? ውጓት አላልክም እንዴ? እና በነገር ነው የምትወጓት? ምን አውቃለሁ። ኧረ ስንት አይነት ሰው አለ፣ ስንት አይነት ሰው። ወይ ደህና ነገር አስጠው እኛን ያስቆሙናል። ምን ደህና ነገር ኖሮሽ? ምን ለማለት ፈልገህ ነው? ቦልድ መጣች ራሷ። ያበደ ስጦታ አለኝ ነኝ። በደም ዳሽን ባንክ ሱፐር አፕ ይሰኛል። ዳሽን ባንክ ሱፐር አፕ የነዳጅ ክፍያን ጨምሮ በውስጡ የተለያዩ ሚኒ አፖች አካቷል። ላይፋችሁ ነው የሚቀለው ነው የምላችሁ። ያበደ ስጦታ ነው ይሄ። አልተመቻችሁም? አልነገርኳችሁም? ለካ ከፊውቸር ነው የመጣሁት። ያበቃል። ግን ደግሞ በጣም ፈን ነው፣ ደስ ይላል። ግን ስቲል በጉተማና በብሩ ሳይድ ነው ያሉት። በጣም የሚገርም ነው እነሱ